ለሰብስክራይብ ከሆነ ምንም ችግር የለውም። ካልሆነ ግን አታስፈልጉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ያው ትንሽ ጠፋ ብያለሁኝ ስላልተመቻቸልኝ ነው። በነገራችን ላይ በዙሪያዬ ካላችሁ ጓደኞች፣ ቤተሰቦች ምናምን ያው የተለያየ ምክር ሀሳብ ምናምን እየሰጣችሁኝ ነው። አይዞች በርቺ ጠንክሪ ምናምን ላላችሁኝ ሽኩረን። ሌላው ተቃራኒ ሀሳብ ምናምን ለሰጣችሁኝ አንድ ጊዜ ስለወጣሁኝ ወደ ኋላ የምልበት ምክንያት ምንም የለም ለማለት ነው። እስኪ በዚህ አጋጣሚ ስለ ጓደኛ የሆነ ነገር ልባልና በህይወታችሁ ስንት አይነት ጓደኛ አጋጥሟችኋል እናንተ? እኔ በህይወቴ ሶስት አይነት ጓደኞችን ማስተዋል ችያለሁ። የመጀመሪያዎቹ ባጣ ቆይኝ የሚባሉ። ባጣ ቆይኝ ማለት ምን ማለት ነው? የሆነ ሲደብራቸው ወይም የሆነ ነገር ሲቸግራቸው ብቻ ለሳቸው ፍላጎት ብቻ የሚፈልጓችሁ ስለ እናንተ ምንም ግድ የማይሰጣቸው በቃ እሳቸው በፈለጉ ሰዓት የሚያገኟችሁ ለእናንተ ግን ምንም ደንታ ያለላቸው ናቸው ማለት ነው የመጀመሪያዎቹ። በቃ ሲደብራቸው ይደውሉላችኋል፣ የሆነ ነገር ሲቸግራቸው ይጠይቋችኋል፣ የሆነ እናንተ ጋር ግን ምንም የለም ስለ እናንተ፣ እሳቸው ጉዳያቸው አይደለም ማለት ነው። እነዚህ የመጀመሪያዎቹ ጓደኞች ናቸው። እንደዚህ አይነት ጓደኛ ለሰብስክራይብ ካልሆነ በስተቀር አያስፈልግም እላችኋለሁ ማለት ነው ለእናንተም። ምክንያቱም አሁን እቃ በዛብኝ ምናምን እያሉ እየደወሉ የሆነ በቃ ጽዳት ማጽጃ ምናምን ጆሮአችሁን ያሳሟችኋል፣ አእምሯችሁን ቢዚ ያደርጉታል፣ መጣሄድ በሚል ወሬ ማለት ነው። እነዚህ አያስፈልጉም። ሰብስክራይብ ከሆነ ግን ምንም ችግር የለም አድርጉ። በሁለተኛ ደረጃ ደግሞ በጣም ምርጥ የሚባሉ ከእናንተ ጋር ክፉንም ደጉንም በቃ ብዙ አብረው የሚጓዙ አስበው ስትጨነቁ ተጨንቀው ብቻ ሀዘናችሁም ደስታችሁም አስደስቷቸው ሀዘናችሁም አሳዝኗቸው ከእናንተ ጋር ብዙ የሚጓዙ ምርጥ የሚባሉ ሰዎች ሁለተኛዎቹ ናቸው። ነገር ግን በሆነ ቦታ ላይ ይቆማሉ፣ በሆነ ቦታ ላይ ይቀየራሉ። መቼ ካላችሁኝ የሆነ እናንተ ከሳቸው የተሻላችሁ ሲመስላችሁ ማለቴ ያው ህይወት መቼም ሁለት ሰው እኩል ሊሄድ አይችልም። አንዱ ሲወርቅ፣ አንዱ ሲነሳ፣ አንዱ ስኬታማ ሲሆን፣ አንዱ በሆነ ቦታ ላይ ሲወርቅ ነውና እነዚህ ሁለተኛዎቹ ሰዎች በፍጹም እንዲበልጧቸው አይፈልጉም። በፍጹም ከሳቸው አንድ እርምጃ ወደፊት እንዲተራመዱ አይፈልጉም። መልካም ሆነው የሚቀጥሉት እስከመቼ ነው? ከሳቸው ጋር እኩል ሆናችሁ ስትሄዳችሁ ድረስ ወይም ደግሞ እናንተ በችግር ውስጥ እናንተ የሆነ የሚያስደስት ነገር ከሌላችሁ በቃ የዛን ሰዓት ነው። ግን የሆነ ቦታ ላይ ከሳቸው የተሻላችሁ መስሎ ከታያቸው ከሳቸው ወደፊት አንድ እርምጃ ከተራመዳችሁ ምናምን ይቀየራሉ በሚያሳዝን ሁኔታ ማለት ነው። የማታውቋቸው ሰዎች ነው የሚሆኑትና ሁለተኛዎቹ ሰዎች መልካም ነበሩ፣ ግን እዚህ ላይ ይቀየራሉ። ሁለተኛዎቹ ጓደኞች ማለት ነው እዚህ ላይ ይለወጣሉ። ያሳዝናል። ባይለወጡ መልካም ነበረ። ስለዚህ እናንተም እንደናንተ አይነቱም ነው። ሰብስክራይብ ከሆነ ችግር የለውም፣ ካልሆነ ግን ሶስተኛዎቹ ግን የሰላም በጣም ምርጥ የሚባሉ ሁሌም አንድ አይነት ባህሪ ያላቸው፣ ሁሌም የእናንተ ደስታ የሚያስደስታቸው፣ የእናንተ ሀዘን የሚያሳዝናቸው፣ እናንተ ስትለወጡ ተሳቸው እንኳን ትትሻሉ በጣም ደስ የሚላቸው፣ ምቀኝነት የሚባል ነገር በውስጣቸው የሌለ፣ በእናንተ ደስታ ከእናንተ በላይ የሚደሰቱ፣ በእናንተ ማግኘት፣ በእናንተ ለውጥ ማንጣት፣ በእያንዳንዱ ነገር ከእናንተ በላይ የሚደሰቱ በጣም መልካም የሆኑ ሶስተኛዎቹ ጓደኞች አሉ ማለት ነው። እንደናንተ አይነቱ ግን ተፈልጎ አይገኝም። ታላችሁ ንቶለ እናንተ ማለት ነው። እና እንዲህ አይነት ጓደኞችን ማስተዋል ችያለሁኝ። ሶስተኛ ደረጃ ላይ ያነሷቸው ጓደኞች የምር ተፈልገው አይገኙም። ቢታወቁና እንትን ቢል ኑሮ በገንዘብ ራሱ ቢገዙ የሆነ ነገር ቢደረግላቸው ራሱ በቃ በጣም ቃላት አይገልጻቸውም። የተቀሩት ግን ያው እንደዛ ናቸው እላችኋለሁ። እናንተ በዙሪያችሁ ስንት አይነት ጓደኛ ወይም ስንት አይነትን ሰው አስተውላችኋል? በኮሜንት አስቀምጡልኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ካልተመቻችሁ ደግሞ ይመቻችሁ እያልኩኝ ሰላም አለይኩም።